ወደ ተመልካቾች እንኳን ደህና መጣችሁ ወደ ኮል ኦፍ ዲዩቲ ሞባይል ጌም ነው ዛሬ የምንጫወተው። የመጀመሪያ ነው የኮል ኦፍ ዲዩቲ ሞባይል ስሞክር። በፕሌይስቴሽን ምናምን ብዙ ተጫዋች ያለው ግን እስኪችን ሞክራትና እናያለን እንዴት እንደሚይዝ። እስካሁን በመስኮት ጋር ሄጄ ጠብቀዋለሁ። ይመጣና ቀዩ ነው ላተቁት ነው የለሚውን ራሻን ማለት ነው። በአይፓድ ነው ለመሆኑ የምጫወተው ማወቅ ከፈለጋችሁ። ኮንትሮሉ ትንሽ እንደ ፕሌይስቴሽን አይቀልም፣ ግን ስቲል አሪፍ ነው። አንበሳ እንለጠልጣቸዋል። እስኪ ድሮኗን እንላክለት እና እንጠብቃቸው። እስኪ አንዷን ሄዶ ገጥም ያደርገዋል። እዛ ማፑ ላይ ቀይ ከታች ከላይ ይታዩት የለሚዎቹ አቤት ድርቅምብም ማድረጋቸው አንበሳ እና ኢትዮ ኒንጃ። እንግዲህ እስኪ ከታች ሄደን ደግሞ ከኔ ቲሜቶች ጋር ያሉት እንዳለ ሄደዋል ወደፊት። እስኪ አቀላግዛቸው ኮምፕሌን እንዳያደርጉ ጓዳ ነው የሚቆየው። ተበታኝ ትንሽ ግን ቆይ አንበሶች አንበሳ ቡድኑ ደረምነሰው ቀይትን ላጥላጥ ሪሎዲንግ ላጥላጥ አድርገው ጨረሳቸው። ቤት አሪፍ ነበር እንግዲህ። እስኪ ይታይ ኬልካኑ የሰማያዊ ቡድን አሸንፏል ከኢትዮ ኒንጃ ጋር አንድ ላይ ሆነው ማለት ነው። ሁለተኛ ወስዳለሁ። ሁለተኛ ወጥቻለሁ። እንግዲህ የሀገር ልጆች ኩሩብኝ። አንደኛ ባልሆን የቻይና ነው የጃፓን አይደለም። አንደኛው ግን ኢትዮጵያ ሁለተኛ ሆናለች። ኮል ኦፍ ዲዩቲ ሞባይል ጌም እንግዲህ የመጀመሪያ ጊዜ ስጫወት ነው። ጥሩ ነው። ከፕሌይስቴሽኑ ትንሽ ከበድ ይላል። ሜቢ በኮንትሮለር ጋር ካገናኘሁት ይቀል ይሆናል ወደፊት። ግን አሪፍ ጌም ነው። እናንተ የምትጫወቱት ጌም ምናምን ካለ በሞባይል ወይም በታብሌት ላይ ንገሩኝ እና እስኪ እኔም እሞክረዋለሁ። ሌላ ቪዲዮዎች እሰራለሁ። ግን አሁን ስለ ኮል ኦፍ ዲዩቲ ነው የምሰራው። እንግዲህ አድቫንስ እያደረኩኝ ጌሙ እንዴት እንደሚሄድ ማየት ስለምፈልግ እንግዲህ ያስደስታችሁ ከሆነ አጠር ያለች ቪዲዮ ነች፣ የመጀመሪያ ነች እንዳልኩት። ኮሜንት አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ በያላችሁ።